ኦኬ ጤና ይስጥልን ተመልካቾች እንደምን አላችሁ? ባለፈው ቪዲዮ አንዳንድ ነገሮችን እንደተማራችሁ ስለ ውብ ተስፋ አደርጋለሁ። ገብታችሁም እንደምትሰሩ እርግጠኛ ነኝ። በዛሬው ቪዲዮ ደግሞ አንድ አዲስ ሌላ የኦንላይን ስራ ይዤላችሁ መጥቻለሁ። በእርግጥ አዲስ አይደለም፣ ብዙዎች እየተጠቀሙበት ያለ ስራ ስለሆነ እናንተ ጋር እንዲደርስ ስለፈለኩኝ ይህንን ቪዲዮ ስቴፕ ባይ ስቴፕ ተከትላችሁ እንድትሰሩ ፈልጋለሁ። ጌት ሪች ኩዊክ ስኪም ወይም ደግሞ ቶሎ ሀብታም የመሆኛ መንገድ ምናምን አይደለም። ይሄ ጀስት በወር አንዴም ሁለቴም ከሰራችሁ ትርፋማ ልትሆኑ የምትችሉበት ስራ ስለሆነ በትዕግስት ተከታተሉ። በፒሲም ሆነ በስልክ አንድ አይነት ፍሬምወርክ ስላለው እኔ ደግሞ በፒሲ ይህንን ቪዲዮ ልቀርጽ ፈልጌ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ምንድነው የምታደርጉት? መጀመሪያ ክሮማችሁን ትከፍቱና ወይም ደግሞ ኤኒ ብሮዘር እዚህ ላይ ምን ብላችሁ ጽፋላችሁ? ሪስፖንደንት ዶት አይኦ ይባላል። ሪስፖንደንት ዶት አይኦ ይባላል። እንደምትመለከቱት ይሄ ዌብሳይት ሪሰርቸሮች ናቸው በብዛት ሞስትሊ ይሄን ዌብሳይት የሚጠቀሙት። በጣም ብዙ ተጠቃሚ ያለው ብዙ ቴስቲሞኒያሎች አሉት ከስር። እዚህ ጋር እንደምትመለከቱት ፋይንድ ዩር ፈርስት ሪሰርች ፓርቲሲፓንት ኢን 15 ሚኒትስ ይላል። ሁለት ነገር አለው፣ ሪሰርቸሮች እና እኛ ደግሞ እንደ ሪሰርች ፓርቲሲፓንት ሆነን የምንሰራ ሰዎች ይህንን ዌብሳይት ልንጠቀም እንችላለን ማለት ነው። ቤዚካሊ ምንድን ነው የሚደረገው? ብዙ ሪሰርቸሮች የተለያየ ሳምፕል ሳይዝ ሰርተው ለሪሰርቻቸው ሰዎች ሲፈልጉ በቀላሉ ኢዚሊ ማግኘት ስለማይችሉ እዚህ ዌብሳይት ላይ እኛ እንደ ሪሰርች ፓርቲሲፓንት ተመዝግበን ለእነሱ የሚፈልጉበትን ሪሰርች በሚሰሩበት ርዕስ ላይ እንደ ሳምፕል ሳይዝ ሆነን ፓርቲሲፔት በማድረግ እነሱ ደግሞ ፓርቲሲፔት ስላደረገን የሚከፍሉን አይነት ዌብሳይት ነው። ስለዚህ ቦዝ ዊን ዊን ነው ማለት ነው ለሁለታችንም። እያንዳንዱን ስቴፕ እንዴት እንደሆነ በዚህ ቪዲዮ ያሳያችኋለሁ ማለት ነው። ስለዚህ ምንድነው መጀመሪያ እዚህ ጋር ሁለት ምርጫዎች ይታያችኋል። ሳይን አፕ አስ ሪሰርቸር ኦር ሳይን አፕ አስ ፓርቲሲፓንት የሚል ምርጫ አለ። እኛ ፓርቲሲፓንት ስለሆን ወይም ደግሞ ተሳታፊ ስለሆን በዚህኛው ነው መመዝገብ የምንችለው ማለት ነው። እነዚህ ሪሰርቸሮች ናቸው የሚመዘገቡት፣ እኛ ደግሞ ተሳታፊዎች ስለሆን በፓርቲሲፓንት በኩል እንገባለን ማለት ነው። ስለዚህ ሳይን አፕ አስ ፓርቲሲፓንት የምትለዋን ነገር እንጫናለን። ይኸው ስትጫኑት ይሄንን ያመጣል። ዘሴም ኢንተርፌስ ነው ስልክ ላይም ላፕቶፕ ላይም ዘሴም ኢንተርፌስ ስለሆነ እንዲቀለኝ እኔ በዚህ መልኩ ላሳያችሁ ፈልጊያለሁ ማለት ነው። ስለዚህ ሪሰርቸሮች ከሆናችሁ እዚህ ጋር፣ ፓርቲሲፓንት ከሆናችሁ እዚህ ጋር ነው የምትመዘገቡት። እኛ እንደ ፓርቲሲፓንት ስለሆን ዊ አር ፓርቲሲፓንት እንለዋለን። ይሄንን ምርጫ እንመርጣለን ማለት ነው። ስለዚህ አሁን ምን ያመጣልናል? የሬጅስትሬሽን ፎርም ያመጣልናል። ኢትስ ሲምፕል። ፈርስት ኔም አለ፣ ላስት ኔም አለ፣ ኢሜይልን ታስገባለህ፣ ከዛ ክሬት አን አካውንት ነው። ምንም ያን ያህል ኮምፕሊኬትድ የሆነ ነገር የለውም። ስለዚህ ፎር ዘ ሴክ ኦፍ ዚስ ቪዲዮ ፈርስት ኔም ኢንፎ እንበለው፣ ቲዩብ ኢትስ ጀስት ሳምፕል ስለሆነ አይ አግሪ ትሉታላችሁ። ከዛ ተርሙን፣ ከዛ ክሬት አን አካውንት ትሉታላችሁ። በዚህ መልኩ ኢዚሊ ሳይን አፕ ማድረግ ይቻላል። ሊንክድንም ካላችሁ በሊንክድን ሳይን አፕ ማድረግ ትችላላችሁ ማለት ነው። ያን ያህል ኮምፕሊኬትድ ነገር የለውም። ፊት ለፊት የምታዩትን ኢንፎርሜሽን በመሙላት ሳይን አፕ ማድረግ ይኖርባችኋል ማለት ነው። ስለዚህ እዚህ ጋር ፓስወርዳችሁን አስገቡ ይላል። ቹዝ ዩር ኦውን የራስዎን ሲያመጣላችሁ እናንተ የኛን ነው የምፈልገው ብላችሁ የራሳችሁን አይነት ፓስወርድ እያንዳንዱ መረጃ ከሞላችሁ በኋላ ኮንቲኒው ትሉታላችሁ ማለት ነው። ኢዚ ስቴፕ ነው። ማንኛውም አይነት ሳይት ላይ ሬጂስተር እንደምናደርገው ነው እዚህ ጋርም ሬጂስተር የምናደርገው ማለት ነው። ፓስወርዳችሁን ሴቭ ላርግ አላርግ ይላችኋል። ፎር ሞስት ኬዝስ ሴቭ ብትሉት ተመራጭ ነው። እዚህ ጋር ጄንደር አለ፣ ሜል ትሉታላችሁ። ኤትኒሲቲ አለ፣ ብላክ ኦር አፍሪካን አሜሪካን ትሉታላችሁ። ዋት ኢዝ ሃይስት ኤዱኬሽን ሌቭል እስከምን ድረስ እንደተማራችሁ ኢዝ ሃይስት ኤዱኬሽን ሌቭላችሁን ታስገባላችሁ ማለት ነው የራሳችሁን። ሃውስሆልድ ኢንካም ሲላችሁ ብዙ ጊዜ እዚህ ጋር ግዴታ ያለውን ሪያሊቲ ማስገባት የለባችሁም። ደስ ያላችሁን ሞስትሊ ከፍም ባይል ጥሩ ነው። ስለዚህ በዚህ መልኩ ኮንቲኒው ትሉታላችሁ። የት ነው የምትኖሩት? ኢንተሪዮር ሲቲ ይላል፣ ታስገቡለታላችሁ። አዲስ አበባ ኢትዮጵያ የሚል ራሱ አውቶማቲካሊ ዲቴክት ያደርጋል። which of the following best describes your employment status? ይሄ እንግዲህ ፎርማሊቲው ምንድነው? ሪሰርቸሮች እናንተን ዲፋይን ወይም ደግሞ ስክሪነር ሲያደርጓችሁ ይሄንን ኢንፎርሜሽን በደንብ ቼክ ስለሚያደርጉ ማለት ነው። ስለዚህ ሰልፍ ኢምፕሎይድ ኦነር ደስ ያላችሁን እዚህ ጋር መሙላት ያለባችሁን what type of industry are you in? እዚህ ጋር እንግዲህ ምንድነው ያላችሁበትን ኢንዱስትሪ ሞር ኦፍ እናንተ ፋሚሊየር ሆናችሁበትን
ኢንዱስትሪ እንትን ትላላችሁ ትሞላላችሁ ማለት ነው። ከአንድ በላይ መሙላት ይቻላል። ሌቭል ኦፍ ሲኒየሪቲ ይላል። you have to be senior ነን ብትሉት የተሻለ ነው። what is the name of company you work for something ታስገቡለታላችሁ። doesn't matter choose the following የስራ ታይትላችሁን አሁን ስፔሲፊካሊ ስራ ላይ ካላችሁ ምን አይነት ስራ እየሰራችሁ እንደሆነ ጆብ ታይትላችሁ ምንድን ነው የሚለውን ታስገቡለታላችሁ። ወርክ ኢሜል ካላችሁ ወርክ ኢሜል ብታስገቡ ጥሩ ነው። ከሌላችሁ እቺን ኦፍ ታደርጓታላችሁ። ስለዚህ describe yourself in few words እዚህ ጋር የፈለጋችሁትን ትሞላላችሁ። doesn't matter ውስጥ ያለው ነገር ነው። ይሄ ኦልሞስት የሳይን አፕ ፕሮሰሱ ላይ ስለሆነ ሰልፍ ኢምፕሎይድ ነው። ምን ያህል ሰራተኛ በስራ አለ፣ ምን አይነት ስኪሎች አላችሁ። እዚህ ጋር ኮሚዩኒኬሽን ስኪል ኮሚዩኒ ስጽፉ ራሱ ኮሚኒኬሽን ኦኬ ሌትስ ሲ ኮሚኒኬሽን ኢምፕሩቭመንት አለው። ካይዘን ቤዚካሊ ከሪሰርች ጋር የተገናኙ ስኪሎች ስለሆኑ እነዚህ ኮምፒውተር ስኪል ኮምፒውተር ሴትአፕ፣ ኮምፒውተራይዝ ሲስተም፣ ኮምፒውተር ሴልስ ሌትስ ቼክ ዚስ ዋን። እንደዚህ አድርጋችሁ ኢንተር ሚኒመም 3 ካረጋችሁ በኋላ ኮንቲኒው ትሉታላችሁ። ስለዚህ ፔመንት ፔፓል ካላችሁ ሞስትሊ ፔፓል ሊኖራችሁ ይገባል ማለት ነው። የፔፓል ኢሜይላችሁን እዚህ ጋር ታስገባላችሁ። ያው ፔፓል አሁን ላይ ኢትዮጵያ ውስጥ የሚሰራ ፔፓል ብዙ ቪዲዮ ሰርቷል በሱ ዙሪያ። ስለዚህ መስራት አይጠበቅብኝም። እነዛን ቪዲዮዎች ገብታችሁ ማየት ትችላላችሁ። ለእንደዚህ አይነት ፔመንቶች በጣም ይጠቅሟቸዋል። የራሴን አድሬስ አስገባለሁ። ስለዚህ እዚህ ጋር ስቴትመንት ኦፍ አግሪመንት አለ። እሱን አግሪ ትሉታላችሁ ማለት ነው። ስለዚህ እነዚህን ሳይን አፕ ካለፋችሁ በኋላ ስታርት ቱር ኦር ስኪፕ ነው የምትል ምርጫ ትመጣላችኋለች። ሌትስ ሴይ ስኪፕ ፎር ናው አሁን ስኪፕ ምን አይነት ኢንዱስትሪዎች ላይ ወይም ደግሞ ምን አይነት ዘርፎች ላይ ፕሮጀክቶች ወይም ደግሞ ስራዎች ቢደርሷችሁ ደስ ይላችኋል። እዚህ ጋር 3 ቶፒኮችን ታስገቡለታላችሁ። ስለዚህ አንድ በኤዱኬሽን ዙሪያ፣ አንድ በቢዝነስ ዙሪያ፣ አንድ ደግሞ በኮምፒውተር ኤንድ ኤሌክትሮኒክ ዙሪያ በሶስቱ ዙሪያ ቢደርሰኝ ደስ ይለኛል። ዚስ ኢዝ ማይ ፐርሰናል ቪው። እናንተ የራሳችሁን ትመርጣላችሁ። ከዛ በኋላ ወደ ውስጥ ያስገባችኋል ማለት ነው። ስለዚህ አሁን እዚህ ጋር ፊት ለፊት የምታዩት ምንድን ነው? ለጊዜው አሁን ላይ 3 ስራዎች አቬሌብል ናቸው። እዚህ ጋር እንደምታዩት ይሄ ከ2 ቀን በፊት ፖስት የተደረገ ነው። ይሄ ከ4 ቀን በፊት ፖስት የተደረገ ነው። ይሄ ደግሞ 22 ቀን ፖስት የተደረገ ቪዲዮ ነው ማለት ነው፣ ስራ ነው ማለት ነው። ስለዚህ እንደምታዩት ይሄ ዱሪንግ ኮምፕሊሽን $50 ነው የሚከፍላችሁ ዱሪንግ ኮምፕሊሽን። ይሄ ደግሞ $300 ዱሪንግ ኮምፕሊሽን $5። እንዴት ነው ነገሩ? ፍሪኩዌንትሊ አይደለም ልታገኙ የምትችሉት ስራ ማለትም እዚህ ጋር ፖስት ስለተደረገ ይሄን ስራ ትሰራላችሁ ወይም ደግሞ ስራውን አግኝቻችሁ ይሄ ብር ይከፈላችኋል ማለት አይደለም። ነገር ግን ስክሪኒንግ ፕሮሰስ አለው። ስክሪኒንግ ማለት 5 ጥያቄዎች የምትጠየቁት አለ። ያ ሪሰርቸር ለእኔ ሪሰርቸር ብቁ ናችሁ ብሎ የሚያስብበትን ጥያቄዎች ይጠይቃችሁና ከዛ በኋላ የ3 ቀን ታይም ፍሬም ይሰጣችኋል። በ3 ቀን ውስጥ እናንተ ብቁ ከሆናችሁ ለዛ ሪሰርች ፓርቲሲፓንት እሱ መርጦ ስራውን ያስጀምራችኋል ማለት ነው። ላትሆኑ የምትችሉበትም አጋጣሚ ስላለ ሌሎች ስራዎች ፖስት ሲደረጉ እሆናለሁ ብላችሁ የምታስቡት ላይ አፕላይ ማድረግ ነው እንግዲህ። ስለዚህ ለምሳሌ አሁን ይሄ ፕሪፔድ ፎርም ፕላን አለ፣ ሲኪንግ ኮንተንት ትሬሰስ ዘ ዩዝ ኦፍ ሰብስክሪፕሽን ቤዝድ ፐብሊሽንግ ፕላትፎርም አለ፣ ማይ ላይክ ዩ ኬስት አለ። ይሄ እዚህ ጋር ይሆነኛል ብላችሁ የምታስቡት ነገር ካለ ከሶስቱ አንዱን መርጣችሁ ወይም ደግሞ ሶስቱንም አፕላይ ማድረግ ትችላላችሁ። ኢፍ ዩ አር ላይክ ሰራዋለሁ ወር ደግሞ ኬፔብል ነኝ ብላችሁ የምታስቡ ከሆነ ማለት ነው። ግን እዚህ ጋር አሁን ፕሮፋይላችሁን ስትሮንግ ማድረግ ይኖርባችኋል። አሁን ዋነኛው ነገር ምንድን ነው? ዚስ ኢዝ ማይ ዳሽቦርድ። እንደምታዩት የዳሽቦርዱ ነው። ፕሮፋይላችሁ በጣም ስትሮንግ መሆን አለበት፣ ስክሪኒንጉን ለማለፍ ማለት ነው።
ምክንያቱም እነዚህን ነገሮች እዚህ ጋር ኦልሞስት ከግማሽ በላዩን መሙላት መቻል አለባችሁ። ለምሳሌ ቬሪፋይ ኢሜል ቬሪፋይ ማድረግ ከባድ ነገር አይደለም። ቬሪፋይ ስትሉት ሬጅስተር ወዳረጋችሁበት ኢሜል ይልክላችኋል። ያቺን ቬሪፊኬሽን ታልፋላችሁ። ወርክ ኢሜል ካላችሁ ደግሞ ወርክ ኢሜል ብታስገቡ ጥሩ ነው። ፎን ነምበር ቬሪፊኬሽን አለው። ስልካችሁን ቬሪፋይ ማድረግ ትችላላችሁ። አፕሎድ ፕሮፋይል ፎቶ አለው። ሲምፕሊ እዚህ ጋር ከተሰረዘሩት ውስጥ ለምሳሌ 1 2 3 4 5 6ቱን ልትሞሉ ትችላላችሁ ማለት ነው። እነዚህን ከሞላችሁ ፕሮፋይላችሁ እጅግ በጣም ስትሮንግ ነው የሚሆነው። ዛት ማች ከባድ ነገር አይደለም። ኢሜል ቬሪፋይ ማድረግ፣ ስልክ መሙላት፣ ፕሮፋይል ፎቶ አፕሎድ ማድረግ፣ ሊንክድን ካላችሁ ሊንክድናችሁ ሊንክ ማድረግ። እዚህ ጋር ለምሳሌ አሁን ምንድነው አድ ፐርሰናላይዝድ ቪዲዮ ስሩ ይላችኋል። 1 ደቂቃ ራሳችሁን የሚያብራራ ቪዲዮ መስራት አለባችሁ። ይሄው ሪከርድ 60 ሰከንድ ቪዲዮ ቱ ኢንትሮዲዩስ ዮርሰልፍ ቱ ሪሰርቸር። ሪሰርቸሩ የእናንተን ፕሮፋይል ሲያይ እናንተን በቀላሉ ለማወቅ እቺን የ1 ደቂቃ ቪዲዮ አይቶ አንደርስታንድ እንዲያደርግ 1 ደቂቃ ቪዲዮ ስሩ ይላችኋል። እሱ ምንድነው ፈርስት ኔም ኤንድ ሎኬሽን፣ ስማችሁን እና የት እንደምትኖሩ፣ ዋት ሜክስ ዩ ኤ ግሬት ፓርቲሲፓንት፣ እናንተ ለየት የሚያደርጋችሁ ከሌሎቹ ፓርቲሲፓንት ምንድነው፣ ወይም ደግሞ በዚህ ይሄ ሪሰርቸር እናንተን ሊመርጥ የሚችልበትን ኢንዲቪጁዋል ፓርቲሲፓንት ስኪላችሁን ታስቀምጣላችሁ። where do you currently work and what are some everyday responsibilities፣ የት ነው የምትሰሩት፣ የዕለት ተዕለት ታስካችሁ ወይም ደግሞ የዕለት ተዕለት ሪስፖንሲቢሊቲያችሁ በስራ ላይ ምንድነው፣ what are some skills you mastered፣ በስራችሁ ላይ ማስተር ያደረጋችሁት ስኪል፣ ኤዘር ደግሞ ከስራ ውጪም ቢሆን ሌላ ሰርቲፊኬሽን ካላችሁ ወይ ደግሞ ሌላ ስኪል ካላችሁ እሱን የሚጠቅስ የ1 ደቂቃ ጠቅለል ያለ ቪዲዮ ትሰራላችሁ። ይሄ በጣም ቤዚክ ነገር ነው። ይሄ በጣም ቤዚክ ነገር ነው። ምክንያቱም እናንተን ሲምፕሊ አይቶ ከዚህ አንደርስታንድ አድርጎ ለመምረጥ እንዲረዳው እናንተም ለመመረጥ እንድትረዱ ይሄ በጣም ወሳኝ ነገር ነው። you will not be able to edit or delete your video from your profile for 7 days after you upload። አንዴ ነው ሪከርድ የሚያስደርጋችሁ። አፕሎድ ካደረጋችሁ በኋላ ለ7 ቀን ማጥፋትም ሆነ መቀየር አትችሉም ማለት ነው። ስለዚህ እዚች ጋር ፎከስ አድርጋችሁ ወር ደግሞ በወረቀት ላይ ጽፋችሁ የምትሉትን ነገር ኢዚሊ ማብራራት ይቻላል። ይሄ ስክሪን ለመደረግ በጣም ወሳኝ ሜተድ ነው ማለት ነው። ለምሳሌ አሁን ይሄኛውን ፕሮጀክት እንምረጥና ላሳያችሁ። ይሄ ፕሮጀክት ምንድነው የሚለው have you been on a prepaid plan now or in the recent past, are you thinking about joining one, we want to hear about your experience, we provide you a survey for you to record video answers to hear your thoughts። ምንድነው የሚለው ፕሪፔድ ፎን ፕላን ተጠቃሚ ናችሁ ወይ ወር ደግሞ ከዚህ በፊት ተጠቅማችኋል ወይ? ሪሰንትሊ ትጠቀማላችሁ ወይስ ተጠቅማችኋል? የምትጠቀሙ ከሆነ we want to hear about your experience፣ የእናንተን ኤክስፒሪየንስ መስማት እንፈልጋለን። በምን መልኩ ነው የሚሰሙት? ሰርቬይ ያዘጋጃሉ። ቪዲዮ አንሰር ነው የሚፈልጉት። ቪዲዮ አንሰር ነው የሚፈልጉት። ለሚጠይቋችሁ ጥያቄ ቪዲዮ አንሰር ነው የሚፈልጉት። ራሳችሁን ሪከርድ እያደረጋችሁ ነው አፕላይ የምታደርጉት ማለት ነው። ሞስትሊ ስራዎች በየደቂቃው በየ30 ደቂቃው በየ1 ሰዓቱ ይወጣሉ ማለት ነው። ይሄ አሁን ጀነራል ቦርዳቸው ነው። እዚህ ጋር እንደምታዩት በጣም ሚኒት ከ10 ሚኒት 15 ሚኒት 10 ሚኒትስ አጎ በጣም ብዙ ስራዎች ይወጣሉ ማለት ነው። ከነዚህ ውስጥ ለእናንተ የሚሆነውንም ሴሌክት አድርጋችሁ ስክሪን ማድረግ ትችላላችሁ ማለት ነው። ወይም ደግሞ እዛ ላይ አፕላይ ማድረግ ትችላላችሁ። ለምሳሌ ይሄኛው አይፎን ዩዘርስ ጌት ፔድ $15 to test a new app by signing up for Zax Trade ይላል። ለአይፎን ተጠቃሚዎች ብቻ አዲስ አፕ ስለሞከራችሁ ብቻ እስከ $15 ሊከፍሏችሁ ፈቃደኛ ናቸው ማለት ነው። ለእናንተ የሚሆነውን ስራ መርጣችሁ እዚህ ላይ አፕላይ ማድረግ ትችላላችሁ። ይሄ እንግዲህ ለእናንተ የምትሆነው ነገር ነው። ምናልባት በተቻለኝ አቅም ስራ አቬሌብል ሲሆን ወይም ደግሞ ለእናንተ የሚሆን ስራ ይወጣል ብዬ ሳስብ ኦር ደግሞ እኔም አፕላይ ያደረኳቸው ስራዎች ከዚህ በፊት 2-3 ስራዎች ሰርቻለሁ። እንደሱ አይነት ተመሳሳይ ስራዎች ፖስት ሲደረጉ ምናልባት በቀጣይ ቪዲዮ ሰርቼ ኢንፎርም አደርጋችኋለሁ። እንዴት ስክሪነሩንም እንደምትሰሩ አሳያችኋለሁ ማለት ነው። እንደምታዩት በጣም ብዙ ስራ አለ። ስለዚህ ተምራችሁ ቁጭ ያላችሁ ኦር ደግሞ ትንሽ አካዳሚካሊ ኢንተሌክቹዋል የሆናችሁ ልጆች ወይም ደግሞ ሪሰርች ላይ ፓርቲሲፔት ማድረግ ብትፈልጉ ይሄ ዌብሳይት ለእናንተ በጣም ተመራጭ ዌብሳይት ነው የሚሆነው ማለት ነው። ሶ ለሁላችሁም ጉድ ላክ ብያለሁ። ይሄ ቪዲዮ እንደረዳችሁ እንደጠቀማችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትተባበሩኝ ጠይቃለሁ። አመሰግናለሁ።